ትላንትና ዘመቻ አንድነት ብለው እርስ በርስ ለመጠፋፋት ፕሮጀክት የቀረጹ አካላት ከበቂ በላይ ከተጨራረሱ በኋላ ፕሮጀክቱ እንደማያዋጣቸው ሲያውቁ ካለቆቻቸው አዲስ አቅጣጫ ደርሷቸው ወደ ሌላ ምዕራፍ ተሸጋግረዋል። ከውጭ ኃይሎችና የዲያስፖራ ስፖንሰሮቻቸው በደረሰባቸው ጫና ድርጅት ሳይፈጥሩ ድርጅት ፈጠርን ብለው ብቅ ብለዋል። 13 ሊቀመንበር፣ 13 ምክትል ሊቀመንበር፣ 13 ጸሐፊ፣ 13 ወታደራዊ አዛዥ፣ 13 የፕሮፓጋንዳ ኃላፊ፣ 13 የድርጅት ኃላፊ፣ 13 የሎጂስቲክ ኃላፊ ያለበት ድርጅት መስርተዋል። ለሻዕቢያ ሁሉም የፋኖ አደረጃጀቶች ባንዳ ሊሆኑለት መፍቀዳቸውን ስለገለጡና እስከ ተቆጣጠራቸው ድረስ የሚያስጨንቀው አይደለም። እንደለመደው በፌስታል ቋጥሮ ያስቀምጣቸዋል። ለህወሓት ደግሞ አንደኛው ሌላኛውን እስካጠፋ የአማራ ክልል በጦርነት እስከተዳከመና ወደ መፈራረስ እስከሄደ ድረስ ይጠቅማቸዋል እንጂ አይጎዱም።